ሰላም እንዴት ናችሁ? ወደ ኢትዮ ገርልስ ቻናል እንኳን በደህና መጣችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እሺ ዛሬ ደግሞ ይዤላችሁ የመጣሁት የሞሮኮ ሴቶች እንዴት ቆዳቸውንና ውበታቸውን በተፈጥሯዊ በሆነ ፓውደር እንዴት እንደሚጠብቁ ነው። የፓውደሩ ስም ኒላ ፓውደር ይባላል። ቪዲዮውን እስከ መጨረሻ በመመልከት አዘገጃጀቱንና ጥቅሙን ተመልከቱ። የመጀመሪያው እንግዲህ የሚሆነው ብጉርን ለማጥፋት ወይም ብጉር ቆዳችን ላይ እንዳይወጣ ነው። ሌላኛው ደግሞ ለማዲያት፣ ለሽፍታ፣ ለጥቁረት እነዚህን ለማስወገድ ይጠቅመናል ማለት ነው። እና ወደ አዘገጃጀቱ ስንሄድ የሚያስፈልገን እርጎ፣ ማር፣ የኒላ ፓውደር እና የሮዝ ውሃ ነው። እነዚህ ግብአቶች ከሌላችሁ ግን እርጎና የኒላ ፓውደርን ብቻ መጠቀም ትችላላችሁ። እና ያዘጋጃችሁትን ውህድ ፊታችሁ ላይ ለመጠቀም መጀመሪያ ፀጉራችሁን በደንብ በመሸፈን ውህዱን ፊታችሁ ላይ ከ20 እስከ 30 ደቂቃ ማቆየት እና ፊታችሁ ላይ ከቆያችሁት በኋላ መታጠብ ነው። እና ኒላ ፓውደርን ደግሞ ለፊታችን ብቻ ሳይሆን ለቆዳችንም ለመላ ሰውነታችንም መጠቀም እንችላለን ማለት ነው። እናም ሰውነታችንን ለማቅላትና ለማለስለስ ይጠቅመናል። ብብታችን ስር ለጠቆረ ጉልበት። ወደ አዘገጃጀቱ ስንሄድም የሚያስፈልገን ስኳር፣ ኮኮናት ኦይል፣ ቦዲ ዋሽ እና ኒላ ፓውደር ነው። እና ኒላ ፓውደርን በፍጹም መጠቀም የሌለባችሁ ቦታ ቢኖር ፕራይቬት ፓርታችሁ ነው። ከዛ ውጪ የትኛውን ቦታ ላይ መጠቀም ትችላላችሁ። ስክራቡንም በመጠቀም መላ ሰውነታችሁን በደንብ ካሻችሁ በኋላ በደንብ መታጠብ ነው። ቪዲዮን እስከ መጨረሻው ስለተከታተላችሁ በጣም አመሰግናለሁ። ቪዲዮን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። አመሰግናለሁ።